ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ የራሴ ህይወት በትንሹ አርጌ ላካፍላችሁ ወድጃለሁ። እሱ ምንድነው? ብዙ ጊዜ እዩሃ ሚዲያ ላይ በተለይ አሌክስ እና በተለይ እግረኛው ላይ የሚተላለፉ ፕሮግራሞች ብዙ ጊዜ አንዳንድ ጊዜ ሳገኝ ያው ብዙ ጊዜ ስለማይኖር ብዙ ጊዜ ሳገኝ እልፍ እያልኩ ያው የጣመኝን እስከ መጨረሻ እሰማለሁ። ብዙ ጊዜ ጀምሬም አልጨርሳቸውም። ግን አንዳንዶቹ በቃ ያጓጓሉ ፍጻሜያቸውና መጨረሻቸው ምን ጋር ይሁን የሚለው ማለት ነው። እና እኔም ከዛ ውስጥ አንዳንዶቹ የኔ ህይወት እዛ ውስጥ ገብተው የሚተርኩ ነው የሚመስለኝ ማለት ነው። እና ብዙ ጊዜ እኔ አሁን የተወለድኩት ገጠር ነው። በገጠር ውስጥ ያው ገጠር እንደሚታወቀው እናቶቻችን በየጊዜው መውለድ ነው እንጂ መከላከል ምናምን ያው የገጠር ልጆች የገጠር ቤተሰቦች ገጠር ተወልዳችሁ ያደጋችሁ እንደኔ ያው ትረዱታላችሁ። ብዙ ቤተሰብ ስፔሻሊ እንደኔ በ10 ልጅ በ9 ልጅ መሀል የተወለዳችሁ ማለት ነው። እና እንደዛም ሆኖ እኔ እዛው ገጠር እያለሁ እኔም ብቻ ሳይሆን የኔ የመጀመሪያ እህታችንም ወደ እናቴ ጎን ባሉ የእናቴ ቤተሰቦች ተሰጥታ ነበረ። ከዛ በሷ በታች ያለው ደግሞ ያው የቤተክርስቲያን ትምህርት ስለሚማር ወደ ትምህርት ቆሎ ትምህርት ቤት የሚባለው ሀገር ሄደ። ከዛ በእኔና በሱ መሀል የነበረችው ደግሞ አንዷ እዛው እያለች ከዛ እኔ ደግሞ ስወለድ እኔም እንደዚሁ ለእናቴ ወንድም ተሰጠ ማለት ነው። እኔ በእውነት ለመናገር ዝም ብዬ ራሴ ሳሰላው 6-7 ዓመቴ ላይ ነው የተሰጠሁት። እና ተሰጥቼ እዛ የቆየው የእናቴ የወንድም ባለቤት ያው በገጠሩ ያው ሀብታም የሚባሉ ቤተሰቦች ነበሩ። ብዙ ጊዜ ከብቶች አላቸው፣ ጫት አላቸው፣ ቡና አላቸው፣ ብርቱካን፣ ሎሚ ብዙ ነገር ያለበት ቤት ነው። በጣም ትልቅ የሚባል ማለት ነው። እና እዛ መሀል ስኖር ያው እኔ ግማሽ ቀን ነበረ በዛን ጊዜ ትምህርት ገብቼ ከትምህርት ስመጣ ግን ማታ እስክተኛ ድረስ ያው ስራ ሰራለሁ እንደ ማንኛውም የገጠር ልጅ በትዝቃለሁ ሌላ ደግሞ ቤት አጸዳለሁ፣ በት ለቀልቃለሁ። እንጨት ምናምን እንኳን የወንድ ረዳት ስለነበረ በቃ ብዙ በጣም ከባድ በእኔ እድሜ ማይሰራ ስራ ሰራ ነበረ። ያ እዛ ጋር ግን አንዳንዴ በጣም ሲመረን ተደብቄ ወደ እናቴ ጋር ሲሄድ እናቴ ደግሞ ወንድሜ ጋር ጥለሽ መጣሽ ብላ ተቆጥታ ታባረረኛለች። እና እንደዛ ሲባል በሆነ አጋጣሚ በቃ መረረኝና ጥዬ መጣሁ ማለት ነው። አልፈልግም፣ አልሄድም፣ ከፈለግሽ የፈለግሽውን አድርጊ ያልኳት እናቴ ማለት ነው። ገና ትንሽ ልጅ ነኝ የሆነ ለመናገር ያንኑ 1 ዓመት 2 ዓመት እንደኖርኩ ነው። በቃ መረረኝ፣ የመጨረሻ መረረኝ ማለት ነው። እና ከዛ እኔ አልሄድም፣ ከፈለግሽ የምትፈልጊውን አድርጊ፣ ወንድምሽ ቤት ግን አልሄድም አልኳት። ከዛ እንደዛ እንደሆነ አጋጣሚ በእውነት ለመናገር ለእኔ ፀሐይ ወጣልኝ ቀን ነው ብዬ ስለማስበው ቀኑንም አልረሳውም። በ1982 የክርስትና እናቴ አዲስ አበባ ነበር የምትኖረው። አጋጣሚ በጣም ትልቅ ቤት አዲስ አበባ ውስጥ በጣም ብዙ ጥሩ ስም ያላቸው ሰዎች ናቸው። አባታቸው ይሞቱና ለሕክምና መጥተው ያርፉባቸውና 1982 ጥቅምት 5 በቃ ቀኑ ማረሳው። እዛ እኔ የተወለድኩበት አካባቢ አዊ ገብረ መንፈስ ቅዱስ በጣም ይከበራሉ፣ በጣም ማለት ነው። እና የአዊ ቀን ሬሳ ይዘው ብዙ አዲስ አበባ ያሉት ወደ 6-7 ቤተሰቦች ናቸው ይዘው ከአዲስ አበባ ወደ ገጠር ሬሳውን ይዘው ይሄዳሉ። እና እውነቱን ለመናገር የክርስትና እናቴ እንደዚህ በአካል ብዙም አላውቃትም ነበረ። ግን የክርስትና እናት ሲባል በዛ አገር በጣም ክብር አለው። በቃ የሰው ከ7 ዘመድ አይጋባም፣ ቤተሰብ በቃ በጣም ይከበረበት ሀገር ይከበራል። በአጠቃላይ በኢትዮጵያ በባህላችን ይከበራል። እና እዛ ሬሳው ሲባል ሊቀበር ሲል ቤተክርስቲያን ውስጥ ሄጄ በህይወት የማረሳው ቀን ስለሆነ ነው። እና
እዛ አባቴው ብላ ሬሳ ውስጥ ጉድጓድ ውስጥ ሊገባ ሲል ያው ቤተሰብ እንደምታውቁት ኢትዮጵያ ውስጥ የሆነ እሪ የሚለው ነገር ስላለ እሪ ምናምን ስትል ከዛ እኔ ሄጄ እግሯን ያዝኳት። ማን እንደያዛት ራሱ አታውቅም እሷ ማለት ነው። እና ከዛ ተቀበረ። ከዛ ቤታቸው ሄድኩ ፈልጊያት አግኝቻት እሷ እንደ ልጅ በዛ ጊዜ 5 ብር በጣም ብዙ ነው፣ በጣም ብዙ ማለት ነው። 5 ብር ሰጥታኝ በቃ ልሸኘኝ ስለ እኔ ከሞቼ እገኛለሁ አዲስ አበባ ይዘሽኝ ካልሄድሽ አልኳት። ሞቼ እገኛለሁ አዲስ አበባ ይዘሽኝ ካልሄድሽ፣ እኔ አዲስ አበባ ካልወሰድሽኝ ሞቼ እገኛለሁ አልኳት። ከዛም በኋላ እሷም ግራ ገባት። እኔ ሞቼ እገኛለሁ ከዛ ስላት ይዛኝ ሄደች። ይዛኝ ወደ አዲስ አበባ ሄደች ማለት ነው። እና ትዝ ይለኛል በመኪና ወጥቼ አላውቅም ነበረ። በመኪና ወጥቼ አላውቅም ነበር። መኪናው ያው ሲሄድ ዛፉ የሚሄድ ይመስላል እና በቃ በጣም እየተገረሙ ዛፉ ይሮጣል ምናምን በቃ ያው ብቻ የሚሄድ እየመሰል በህልሜ ሁሉ ማለት ነው። አዲስ አበባ ከገባን በኋላ ራሱ መብራት አላውቅም ነበረ። መብራት ማጥፊያና ማብሪያ ማለት ነው። ሲበራ ሲጠፋ በጣም ይገርመኝ ነበረ። መብራት ገጠርኛ እኔ የተወለድኩበት አካባቢ በዛን ጊዜ መብራት ጭራሽ አልገባም ነበረ እና መብራት በቃ ብዙ ያው አስደናቂ ነገሮች። ከዛ አዲስ አበባ መጣሁ። ከዛ አዲስ አበባ መጥቼ ያው ጥቅምት ነበረ እንደነገርኳችሁ። ያዛኔ ያው ትምህርት ምንም አልፎ ነበረ መልቀቂያ ምንም ነገር ይዤ አልሄድኩም። ያችን አመት ያው ቤትም ከተማ በቃ ቤት ውስጥ አለፈ ማለት ነው። ያው እንዳልፍ የለም። ከዛ አባቴ በጣም ያው ድሃም ቢሆኑ ልጆቻችን የሚወዱ አባት ነበሩ። እኔ እንደሄድኩ እሷ ይዛኝ እንደሄደች ሲያውቁ ሄደው ተከትለው ሊወስዱኝ ስል ሞቼ እገኛለሁ። አልሄድም አልኳቸው። አልሄድም በቃ ከዚህ መልሼስ ወደዛ ሀገር አልሄድም በቃ ምናምን አልኩ። ከዛ እንደማንም ነፍሷን ይማርና የክርስትና እናቴ በጣም መወዳት አንድ ልጅ ነበረቻት። ያው እሷም በቃ ያው ከተሜም እንደሆን ምናምን በቃ ፀጉሬን ታስይዝልኛል፣ ይዛኝ ትወጣለች። በቃ ያሁን ትንሽ የተገኘች መስሏል ማለት ነው። እና ከዛ እያልን እኔም እያደኩ መጣሁ ምን እያልኩ ከዛ እዛ ቤት ትንሽ ያው የገጠር ልጅ በጣም የሚገርም ነገር ከራሴ ከልምዴ የገጠር ልጅ ከተማ ሴት የሆነ በውስጡ የሚፈላና የሚፈነቅለው ነገር አለ። ያ ነገር እኔ ጋር መጥቶ ነበር የእውነት ማለት ነው። እና አንዳንዴ ሳይ የሆነ ቃቃ ጫማ ሲለብሱ ምናምን እናስታውቃለን። በነገራችን ላይ የገጠር ልጆች መሰረታችን ከክፍለ ሀገር እንደሆነ እናስታውቃለን። እና ከዛ እሷም በቃ እናቴም ያው ክርስትና እናቴም የሆነ የራሷ የሆነ ስራ ነበራት። ቤተሰቦቿም ደግሞ በቃ ብዙ የንግድ ቤተሰቦች ነበሩ አጠቃላይ። ከዛ እኔም እዛ ቤት ውስጥ ይሄ እንደ ዶርዜ ምናምን ይሄ አበሻ ቀሚስ በእቁብ ምናምን ይሰራ ነበር። በዛን ጊዜ እቁብ ይሰበሰባል። በሳምንት 3-4 እቁብ ይጠራል። ሐሙስ እና እሁድ በቃ እኛ ቤት ነው የሚሰበሰበው። አበሻ እቁብ ይጥሉና የእቁቡ አበሻ ቀሚስ ነበር የሚወስዱት ማለት ነው። ከዛ እኔም ይሄ ዶርዜ እንደ ድር ሲታደር ድሩ ታጥቦ ምናምን ሲዘረጋ ምናምን እኔ በቀሰም ነጠላ ምናምን ይሄ ቀሰም ውስጥ ገብቶ እንትን የሚለው እሱን ቀስማለው ምናምን በቃ እኔም እዛ ጋር በእውነት ለመናገር በጣም ሰራለሁ። መርካቶም ሄጄ በዛች አመት ብዙ ነገር እኔም በጣም ጎበዝ ነበር። በባስ ምናምን አሳየችኝ። እየሄድኩ እሱን እገዛለሁ በቃ ምናምን ነገር። ከዛ እንዲህ በባስ ምንሴ ከተማው እንትን እያለ መጣ። ገባ አወኩ እያልኩ መጣ። ከዛ ያቺ ደግሞ እናቴ እኔ ልጅ ስለነበር አሁን ነው የሚገባኝ ማለት ነው። ብዙ አልጣማትም። ከዛ ምንድነው የሆነው? የሆነ ጊዜ የኔ የአባቴ የወንድም ልጅ ገጠር ሚስት ነበረችው ሌላ እዛ በባህል በሀገራችን ባህል ምናምን ያገባት። ከዛ እሱ ደግሞ ነጋዴ ስለሆነ ጦሌ ምናምን የሚባል ሀገር ሄዶ ያው ሌላ ሚስት አግብቶ ሌላ ልጅ ወልዶ ቤተሰብ ግን አያውቅም። አጋጣሚ የዛን ኢህአዴግ ገብቶም ስለነበረ 1982 አካባቢ ኢህአዴግ ብዙ የኢትዮጵያ ጥግ ያሉት ችግር ነበረ። እሱን ወደ አዲስ አበባ መጥቶ እኔ እናቴ ቤተክርስትና እናት ቤት አጠገብ
ተከራይቶ ይኖር ነበር። እኔ ደግሞ ልጅም ስለነበር እንዳታውቅ ምናምን ይባል ያ ወሬ ታወራለች። እዛ ቤት የዛኛው ያለው ቤት እንዳይረበሽ እንዳታወራ ምናምን ተደብቆ ከዛ የሆነ ጊዜ እኔ ትምህርት ቤት አመቱ አልፎ ያው መስከረም ደርሶ ሌላ ትምህርት ቤት በጣም ማድረሳው ቄራ ውስጥ ነፃነት ጮራ የሚባል ትምህርት ቤት አስመዘገበችኝ። ሁለት ሙሉ ቀን የሚባለው ትምህርት ቤት ነበር በዛ ጊዜ። እዛ ተመዝግቤ እንትን እያልኩ ቤት ስመጣ ያው በሀገር ልጅነት ያው ተሰብሮ መጥቶ እሷ ቤት አረፈ ማለት ነው። ደንግጦው ያው አፋፍሶ አምጦ እሷ ቤት እንትን ብሎ እና ስመጣ አውቀዋለሁ ያጎቴ ልጅ ነው እና በጣም ደነገጥኩ። እንዴት መጣ? ከየት መጣ? እንዴት ሆኖ በቃ የሚባለው እኔ እዛው ከተማ ማለት እንዴት መጣ በአጠቃላይ ራሴን ጠየቅኩት። ከዛ ሚስትዮም ልጅ ወንድ ልጅ አሁን እንኳን ትልቅ ሆኗል ወንድ ልጅም ይዛለች ምናምን። ከዛ በቃ እናቴ ያስጠነቀቃችኝ ማንም ቤተሰብ አንድ ነገር ፍንጭ ብትይ ያው ቤተሰብ ነው የምትረብሽ፣ ቤተሰብ ነው የምትፈትኝ ምናምን ሀሳብ ሰጠች። እኔም ኦኬ እኔ ምን ማለት ሲጀመር በምንስ እገናኛለሁ፣ ሲጀመር በምንስ ያን ወሬ ለማቀበል እችላለሁ። በዛን ጊዜ ስልክ ሞባይል ምናምን የለም፣ ገጠር ደግሞ የቤት ስልክ ምናምን የለም። ያው መልእክት ቢደርስ ነበረው በሰው ሲመጣ ነው ሲመጣ በሰው ነው እንጂ እንደዚህ ወይም ደብዳቤን በሰው እዛ ሀገር ፖስታ ሲስተም ምናምን ነገር የለም። እስካሁንም የለም እውነት ለመናገር የፖስታ ምናምን። ያው አሁን ስልክ ሁሉም በየቦታ ገባ፣ መብራት በየቦታ ስለገባ እንጂ። ከዛ እንደዛ ተባለ። ያው እኔም እዛ አንድ አጎቴ ያው መስቀል ምናምን ሲመጣ የሚገቡ ቤተሰቦች ስለሆኑ አገኘው። በቃ እኔም ደስ አለኝ። ልጁንም በጣም በቃ አዝላለው። በቃ ቤተሰብ አገኝ። ከዛ የሆነ ሰዓት ላይ እናቴ ቤት እንዲህ ከገጠር ያመጣቻ በጣም ትተናኮለኝ ጀመር። እናቴ እኔም በጣም ትወደኛለች፣ የእውነት በጣም ትወደኛለች እና በጣም ትተናኮለኛለች፣ እጅግ በጣም ማለት ነው። በቃ ከምነግራችሁ በቃ እኔ ዛሬ ከምገልጸው በላይ ለምን ሆና ነበረ እነካት ነበር ወይ ብዬ ዛሬ አስበዋለሁ፣ የእውነት ማለት ነው። እና እኔ እናቴ ምንድን ነው ትምህርት ቤት ሄዳለሁ፣ ቤት ስገባ ድውር እደውራለሁ፣ ያው ዶርዜዎቹ የሚሰሩበት የእውነት ምና አርብ ነበረ የዶርዜ ቅዳሜና እሑድ። አንዳንዴ ዶርዜዎች እንደዚህ ደዎች እንደው ከአረብ ጋር ግንኙነት አላቸው ወይ ብዬ አስባለሁ። አንዳንዴ ዱባይ ምናምን ያው ዱባይ የታወቀ ነው፣ አሁን ነው የተቀየረው እንጂ ቅዳሜና እሑዳቸው አርብ ነበረ። በቃ ሐሙስ ከሰዓት ነበረ ያው ትምህርት ቤት እንደሚሄደው፣ ያው ቅዳሜ እሑድ ነበረ ትምህርት የሚሄዱት ልጆች እዛ ማለት ነው። እና አርብ በቃ ቤቴን አጸዳለሁ። ከትምህርት ቤት በኋላ የዶርዜዎቹን ቤት አለቀልቃለሁ። ይሄ እንትናቸው ሰብስቤ ነው ይሄ የሚሰሩበት ነገር ሰብስቤ በቃ ቤቱን አናፍሳለሁ። በጣም ጎበዝ፣ የእውነት ለመናገር ገጠሬም ቢሆን በጣም ጎበዝ አክቲቭ ነበር። ሁሉ ነገር ይዝ ነበረ እና በዛ እዛ እናቴ ቤት የነበረችው የእናቴ ረዳ በቃ አልወደደችኝም ማለት በቃ እናቴ ደግሞ ገባትና እሱ ሁለቱ ተጣመዱ እና በዛ አጋጣሚ ያው የሆነ ቤት የነበረችው እናቴና እሷ ሲጣሉ የሆነ ጉዳት ደረሰባት። ከዛ እኔ እዛ ቤት ውስጥ መቀመጥ የሆነ ፈራሁ፣ የእውነት ለመናገር በጣም ፈራሁ እና ቤቱ ጠፍቼ ሄድኩ ማለት ነው። የት ሄድሽ ብትሉኝ አላውቅም፣ ግን አንድ እህቴ የእናቴ ልጅ አሁን ነፍሷን በሰማይ አስቀምጠውና አርፋለች። እሷ ከተማ ገብታ ስራ ይዛ ወደ ብስራተ ገብርኤል አካባቢ የቻይና ኤምባሲ አካባቢ እዛ አካባቢ ነበረ የምትኖረው እና ሌላ ቤተሰብ አየር ጤና ኪዳነ ምሕረት አካባቢ ነበረ። በምልክት ነው የማየው። በቃ አንዴ ከኬጄ ካየው በጣም ጎበዝ ስታፍ ነበርኩ፣ ይዝ ነበረ እና እህቴ ጋር ሄድኩ። እህቴ ጋር ደግሞ ገና አልተቋቋመችን፣ ገና ስራ መያዘው ነው፣ ብዙ ነገር የለም። ከዛ እንደማን አግባብታ በቃ እናትሽ ትቆጣለች ምናምን ብላ ወደዛው መለሰችኝ። ከዛ ህይወት ቀጠለ ማለት ነው። ቀጠለና በቃ ቤቱ መጥላት ጀመርኩት ማለት በቃ የእውነት ለመናገር አስጠላኝ እና በዚሁ አጋጣሚ እዛ ትምህርት ቤቴ አካባቢ
አንድ ልጅ ነበረች። አሁን እንኳን ትልቅ በቃ በጣም ኃይለኛ መሐንዲስ ናት። በጣም በቃ ትልቅ ቦታ የደረሰች ልጅ ናት። መኪያ አወል የምትባል ልጅ ጓደኛ ነበረች እና ቤታቸው ውስጥ በቃ ወደ ነፃነት ጮራ ትምህርት የሚያውቅ እነሱም ማያውቅ የለም። ቢስኩትና የጮርናቅ እየሰሩ በጣም ኃይለኛ ነጋዴዎች ነበሩ እና እሷ ነበረች በቃ ሁሌ አልቅሼ ነው የምነግራት እና እሷም ልጅ ናት። ያው በጣም ጎበዝ ተማሪ ከክላሳችን በጣም ጎበዝ በቃ እስካሁን ትገርመኛለች። አሁን እስካሁን አስባታለሁ የእውነት ማለት ነው። እና በጣም ጎበዝ ተማሪ ነበር እና ግን አልቅሼ እነግራታለሁ። እንደዚህ ችግር አለብኝ፣ ምን ይሻለኛል፣ በቃ እስከመቼ ይሄንን ሰቃያለሁ ምናምን እያልኩ እነግራታለሁ። እና የሆነ ቀን ምን መከረችኝ፣ ምንም ዘመድ የለሽም እዚህ አለችኝ። ወላሂ እኛ ቤት ትመጫለች፣ እኔ ወስድሻለሁ፣ ለአባቴ ልንገረው። አባታ በጣም ኃይለኛ ናቸው፣ የስራ ሰው ናቸው፣ ትላልቅ ወንድሞችም አሏት እና ማለት ያው በዛን ጊዜ የእውነት ለመናገር እዛው ስለሆነ መሄድ አልፈልግም። ከዛ ምንድን ነው ያሰብኩት፣ በቃ ዝም ብዬ ሄጄ በቃ የሆነ ቦታ መሄድ፣ በቃ ዝም ብሎ መጥፋት ማለት ለእኔ ምን እንደሆነ በእውነት አላውቀውም። መጥፋት ፈልግ ነበር። ከዛ ያው የእናት ልጅ ናትና በቃ እህቴ ጋር ሄድኩ ማለት ነው። በቃ እኔ እዛ ቤት አልኖርም ወይም ገጠርም መሄድ አልፈልግም፣ ምን ይሻለኛል በቃ ማለት አልቅሼም። ገጠሩም እንደሞት ነው የታየኝ። ምክንያቱም እዛም ብሄድ እናቴ ለቤተሰቦቿ ስለምትሰጠኝ ማለት ነው። የእሷ ቤተሰቦች የእሷ ዘመዶች ደግሞ የጎቴ ባለቤት ደግሞ በጣም ኃይለኛ ሴት ተናጋሪ፣ በቃ እስቲና እስከ ዛሬ እኔ ውስጤን ይነካኛል እሷ የምትናገረኝ የነበረ ንግግር እና ከዛ በጣም ግራ ይገባኝና እህቴ ጋር ሲሄድ እሷም በቃ አዘነችልኝ፣ ተረዳች ማለት ነው። እና ምክንያቱም እሷም የእናቴ እህት ቤት ሐዋሳ የሚባል ሀገር ነበር ያደገችው። ያው ሰው ቤት የዘመድ ቤት ምን እንደሆነ ታውቀዋለች። ያው ሾክ ማለት የሆነ የሳር ውስጥ ያለ ሾክ ላይ መቆም ማለት ነው፣ ዘመድ ቤት መኖር። እንደኔ እንደተማርኩት እኔ እስካሁን ሳስበው የሚሰማኝ ስሜት ነው። ከዛ እንደማንም እኔም ጀግና ነበርኩ። ከዛም በኋላ ትንሽ ከእሷ ጋር እንደኖርኩ የሆነ ቤተሰብ ነበሩ። እዛ ቤተሰብ ጋር ያ ፎቶ ቤት ነበራቸው። ፎቶ ቤት ተቀጠርኩ። ግማሽ ቀን እየተማርኩ እና ከዛ እነዛ ዘመዶች ይወዱኝና በቃ እኛ ጋር ሆና እየተማረች ስራ ትርዳ ቤት በቃ ያ ጉልበቴ በጣም ጣማቸውና ከዛ እህቴም በቃ ደስ አላት፣ ጥሩ ሆና ታድጋለች በሚለው ሄድኩ ማለት ነው። ከዛ ምንድነው የሆነው? ትምህርት ቤት እስከዛ የዛኔ 6 ሰዓት ነበረ። 6 ሰዓት ወተን እግሬ በቃ እንዴት እንደምሮጥ በዛ ኮንጎ የሆነ ኮንጎ ነበረ የምንለብሰው። እግሬ እየተላላጠ ሄድና ትንሽ ካለ ለራሴም ካለ በልቼ ምግብ ይዤ ፎቶ ቤት ሄዳለሁ። ከዛ ፎቶ ቤቶቹ ቤት ውስጥ ያሉ ሰራተኞች እስኪ የሚያጡት ብዙ አይነት ሰራተኛ አለ ፎቶ ቤት ለደንበኛ የሚያስተናግሩ ምናምን እስኪበሉ ምናምን ከዛ እዚህ ፎቶ ቤት ቆም ነበር። ከዛ እዛ ጋር ምን ተማር እነሱም በደንብ በቃ እኔም ቅዥም ስለምል ያው እዛ ፎቶ ቤት በደንብ ልምድ ወሰድኩ ማለት ነው። በደንብ አድርጌ ከዛ እኔም እያደኩ እድሜም እየጨመረ ምናምን መጣ። ከዛ ምንድን ነው ያደረኩት? አሁን እያደኩ በዛን ጊዜ ደግሞ ምን መጥቶ ነበረ? አረብ ሀገር በቃ በጣም ፌመስ ነበረ። ወደ 87 መጨረሻ 90 ምናምን በቃ እዛ ቤት የእውነት ለመናገር እዛን ጊዜ በቃ የሆነ ሆይ ሆነው በጣም ሀይ ነበር። አረብ ሀገር ይባላል። የእውነት ለመናገር እኔ በጣም ልጅ ነበርኩ በዛን ሰዓት፣ ግን በጣም ስማርት ነበርኩ፣ በጣም ጎበዝ። በቃ የሆነ አላማ ነበረኝ፣ በጣም ብዙ አላማ ነበረኝ። ከዛ ደግሞ የሆነ በቃ የሚታየኝ ነገር ሁሉ ብርሃን ነገር ነበር፣ ጥሩ ነገር ነበር። መጥፎ ነገር በፍጹም አይታየኝም ነበረ። እና አረብ ሀገር ሲባል በቃ ያው እኔ እዛ ገንዘብ የለኝም በዛን ሰዓት። ያው ሰዎች ወስደው ያው እዛ የሚወስዱት ኢትዮጵያኖች ናቸው እንጂ ሰው ላይ ቻርጅ የሚያደርጉት እዛ ያሉት አረቦቹ በትክክል ሰራተኛ ስለሚፈልጉ ከፍለው ይወስዳሉ እንጂ የሚያስከፍሉት ቲኬት ሁሉ ነገር ቪዛ ቲኬት ልከው ነበር የሚወስዱት። እና ከእንደገና አንድ ታላቅ ወንድሜ የኔ ታላቅ እናቴ ልጅ ነበረ። እሱ
የሆነ ሀገር የቤተ ክርስቲያን ትምህርት ይማር ነበር። ከዛ ይመጣና ፍላጎቴን ተረዳልኝ ማለት ነው። ፍላጎቴን ሲረዳልኝ ምንድነው የሆነው? እሱ እኔ በቃ አረብ ሀገር መሄድ እንደምፈልግ በቃ እንዴት አድርጌ መሄድ እችላለሁ፣ ማን ይረዳኛል የሚለው ነገር በቃ ከእናቴ ልጅ ጋር መወያየት ፈለኩ ማለት ነው። መወያየት ስፈልግ ምንድነው የሆነው? ያው እሱም ገና ብዙ የሚያውቀው ነገር የለም። የሚያውቀውም ነገር ስለሌለ ያው አቅምም የለንም። በቃ ብቻ እንደዛ ሀሳቡን ሳቀርብለት ግን አልጠላውም። ምክንያቱም እኔም የሆነ በቃ አክቲቭ ነኝ፣ በደንብ ጎበዝ ነኝ፣ በጣም ሰራለው፣ ጎበዝም ስለነበር በቃ ምንድነው እናቴ ልጅ ያለው በቃ እንዴት አድርገን እድሉን ማግኘት እንደምችል እንዴት ሆነን ያ ነገር በምን ሰው እናገኝ። ከዛ በራሱ በኩል የሆነ የጓደኛው ገርፍሬንድ ናት፣ ገና አልተጋቡም። አሁን የተጋቡት የጓደኛ ገርፍሬንድ እዛ ሊባኒዝ ውስጥ ነበረች። ከዛ እዚህ ጋር ነው የኔ ህይወት ጀምሮ ወደ ሊባኖስ ሄድኩ ማለት ነው። እና እዛ ሊባኖስ ውስጥ ያው መጀመሪያ የሄድኩባት አረብ ያው ጥሩ አልነበረችም። በጣም 2 ልጆች ነበሩ። 2 ቤት ነው የምሰራው። እናቷ ቤት ታሰራኛለች። እሷ ቤት ጠዋት 6 ሰዓት 12 ሰዓት ተነስቼ እሷ ቤት ጨርስና እስከ 4 ሰዓት ከዛ እናቷ ቤት ወስደኛለች። በቃ በጣም ኦኬ ጉልበት ነበረ። የገና ልጅም ነኝ፣ ወጣት ነኝ። ያው አይደክመኝም። የእውነት ለመናገር ግድግዳ ያሳጥባሉ። የግፋቸው ግፍ ግድግዳ ያሳጥባሉ። እኔ ግድግዳ ሁሉ አጥቤያለሁ። እና ከዛ ደግሞ ገጠር ቤት አላቸው። አንዳንድ አርብ ሲመጣ ገጠር ቤት ይሄዳሉ። የገጠሩን ቤት አለ። ብቻ ከባድ ነው፣ በጣም ከባድ ነው። እና ስሰራ ስል በቃ እዛ በጣም ከአቅሜ በላይ ሆነ። ገንዘብ አይሰጠኝም። ከ6 ወር በላይ ሰርቼ ገንዘብ የለኝም። ከዛ እናቴ ታመመችም፣ ብዙ ታስደውለኛለች በወር አንድ ጊዜ። አንድ ቀን ውብ እያለቀስኩና በቃ እናቴ ታማለች፣ ገንዘብ ያስፈልገኛል፣ ገንዘቡ መላክ አለበት፣ ሐኪም መታከም አለባት ምናምን ነገር ብዬ ስጠይቅ ከዛ ሴትዮዋ እንደምትሰጠኝ በጭራሽ ለመደባደብ። ከዛ ምንድነው እኔ ያደረኩት? ባለቤቷ በጣም ጥሩ ሰው ነው። የሆነ ለምናይ እስከዛሬ ምን እንደሚሰሩ አስቤም አላውቅም። ሲጀመር ነጋዴ ነው። በየጊዜ እንደ ፊልድ ይወጣል። ከዛ ልክ ሲመጣ እያለቀስኩ በቃ ከዚህ ውሰደኝ ምክንያት እንትን ያደርጉ ነበር። የሆነ ጥሩ የባልና ሚስት እንትን የላቸውም ነበር። ከዛ እንትን ስል በቃ እኔ አልወድም። ከዛ በቃ ይንጋ ጠዋት ቢሮ ወስድሻለሁ አለኝ። እግዚአብሔር ይስጠው። ቢሮ ወሰደኝ። ያልሰበርኩት እቃ በቃ አረቦች በጣም ቆሻሾች ናቸው። ያልሰበርኩት እኔ ሲጀምር እቃ ሰብሬም አላውቅም። እስከዛሬ እኔ ቤት ይዤ ራሱ እቃ ይሰበራል በትክክል። ይሄን ያክል ዋጋ የሚያወጣ እቃ ቤቴ ውስጥ ሰብሬ አላውቅም። ብርጭቆ ምናምን አንዳንድ ነገር ያው ይሰበራል። እግርና እግርም እንደሚጋጭ ስጋቸው ይሰበራል። እና ከዛ እግዚአብሔር ያው አንዳንዴ ፈተናችን ሲያበዛው፣ እዳችን ሲያበዛው፣ ብዙ ነገራችን ሲያበዛው በቃ የሆነ የማይነጋ ይመስለናል። ለካስ እኔ ሊያነጋልኝ ፈልጎ ነው የኔ ጌታ ሊያነጋልን ፈልጎ ስለነበረ ከዛ ምንድነው ሆነው ባልዮ ቢሮ ወሰደኝ። ከዛ እንደ እግዚአብሔር ረዳኝና ሌላ ቤት ደረሰኝ። ሌላ ቤት ሲደርሰኝ ሊባኖስ ትራቭሉስ የሚባል ቦታ ደረሰኝ። ከዛ እስኪ ከወደዳችሁት ፓርቱ ይቀጥላል።